ታደርጋለህ ወይ? ቀላል ነገር አይደለም። ዘራችን ነች፣ ወገናችን ነች፣ የኛ ወገን ነች፣ እህታችን ነች። ምንም ይሆን እንደው ባላት ነገር ትኖር ብላችሁ የፋይናንስ እኮ ድጋፍ ብቻ አይደለም፣ የገንዘብ ድጋፍ እኮ ብቻ አይደለም። እህታችን ወገናችን የኛ ብሎ መቀበል፣ ማጽናናት፣ ማበርታት፣ እጅግ ቀኝ እጅ መስጠት ቀላል አይደለም እና ያደረጋችሁትን ነገር እኛም አፕሪሼት እናደርጋለን፣ እናመሰግናለን። ቀላል አይደለም። እኛ ሚዲያ ላይ ቀርበሽ በእሷ ወገን ሆነሽ እንደው አይዞሽ በርቺ፣ እውነት ትውጣ፣ ላግዛት ትችላለሁ ሲባል በዛኛው ወገን የሚደርስብሽን ጫና እረዳለሁ። ቀላል ይሆናል የሚል እምነት የለኝም። እውነቱን ስናገርሽ ቀላል አይሆንም፣ ግን ደግሞ እውነት ነው። በቃ ሌላ ነገር የለም፣ እማውቀው ይሄንን ነው ብለሽ ደግሞ ለእውነት ፊት ለፊት መጋፈጥሽን ደግሞ በብዙ ተመልካቾቻችን ዘንድ ትልቅ ከበሬታ እንደምታገኝበት አምናለሁኝ እና ህሊናሽ ደግሞ ነፃ ነው። ህሊና ከምንም በላይ ደግሞ ህሊናሽ በጣም ነፃ ይሆናል እና እንደው ከማጠቃለያ በፊት የመጨረሻ የምትይው ነገር ካለ፣ ሽምግልና ላይ ተሳትፋችሁ ከሆነ የሞከራችሁት ነገር ካለ፣ የጣራችሁት ነገር ካለ የመጨረሻ እስከ ሀሳብሽን ልስማ ወይዘሮ አልማዝ። አዎ እኔ እንግዲህ መጀመሪያ ሞክሬ ነበረ። መጀመሪያ አሁን ትልቅ ወንድሟን አግኝቼው አንተ እህትህን መቼ ነው የምትቀበላት አልኩት። እንግባባለን። እሱም እኛ ጋር ነው ብዙ ጊዜ የኖረው፣ ብዙ ኢንተራክሽን አለ ከኛ ጋር እየኖረ እያደረ ምናምን ሁሉ ያውቃል። ትልቅ ወንድምየው ማለት ነው። እና እንደ እህትና እንደ ወንድም ነው የምንግባባው። እና መቼ ነው እህትህን የምትቀበለው አልኩት ስለው ዋናው ያላመነበትን እኔ ምን አደርጋለሁ አለኝ። የሆነው መልስ አልኩት እና ዝም አልኩ። ከዛ በኋላ አሁን ብዙ ሰዎች በላይነህ ለምን አይረዳትም በላይነህ ይላሉ። ይሄ አሁን ውጭ ፖዚሽን አለው የሚባለው እዚህም መጥቶ ደግሞ ብዙ ሰዎችን ይረዳል። እና እንደገና ደግሞ ያን 2000 ብር የተላከላት ጊዜ እሱ እንደላከላት ተነግሯል። እና ደግሞ እኔ ደስ አለኝ። በቃ አትሊስት በላይነህ እንኳን ተቀብሏታል ማለት ነው ብዬ ልክ እሱ ሲመጣ ሰማሁ እኮ ብር እንደላክላት አልኩት። ብር ልኬ ነበር ምናምን አለ። ገርሞኛል። 2000 ብር በሱ ፖዚሽን በጣም ትንሽ ነገር ነው፣ ህይወትን የሚቀይር ነገር አይደለም። ግን ገርሞኛል እና ልኬ ነበር። አሁን 2000 ብር ልካል ተብሎ ነበር አልኩት ነው። አዎ ሳይሆን አይቀርም ምናምን አለ። ግን ተቀብለሃት ነው አይደለ ገንዘብ የላከው አልኩት ነው። አይ እኔ አሁንም ቢሆን ልረዳት እችላለሁ፣ ግን እህትነቷን መቀበል አልፈልግም ማለት። ለምንድን ነው እህትነቷን መቀበል የማትፈልገው አልኩት። አይ እነሱ ደስ አይላቸውም ማለት። ሌሎቹ እንዴት ነው እነሱ ደስ የማይላቸው? እንዳለን የሌላ ሰው ልጅ ነው፣ አንተም የሌላ ሰው ልጅ ነህ። እነሱ ጋር የምትገናኘው በአባትህ ነው። ስንታየውም የአባትህ ልጅ ናት፣ እነሱም የአባትህ ልጆች ናቸው። እንዳለም የአባትህ ልጅ ነው። አንተ ኢኳል ነህ፣ ለእኛም ቢሆን እኩል ናችሁ እናንተ። እሷም እናንተም ሁላችሁም የአጎታችን ልጆች ናችሁ። በተለይ አንተ እነዚህ የእናትህ ልጆች አይደሉም፣ በአባት ነው የምታውቃቸው፣ እሷንም በአባት ነው የምታውቃት። እና እንዴት እኔ እንደውም አንተ በጣም ገንዘብ ላከላት ስትባል በጣም ሴንሲብል ነህ ብዬ ስላመንኩ ነው አሁንም የማናግረህ አልኩት። አይ እነሱ ደስ አይላቸውም እና እኔ እዚህ ጣጣ ውስጥ መግባት አልፈልግም፣ እነሱ ደስ አይላቸውም አለ። ከዛ በኋላ በቃ ተውኩት። ስለዚህ የበኩልሽን የአቅምሽን ሞክረሻል ማለት ነው። በጣም 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 ጥሩ። እኔ እመኛለሁኝ እንግዲህ ይሄ ነገር በሰላም አልቆ በፍቅር አልቆ ተስማምቶ ቁጭ ብሎ ጨረሰ ነው ተነጋግረው አያታችን ነች በቃ የሚገባት የአባትነቷን የሚገባለን ትቀበል ወይም ይድረሳት። ንብረት እኮ ላይሆን ይችላል፣ ሳንቲም እኮ ላይሆን ይችላል። ማንነት፣ ፍቅር ነው፣ ልጅነት፣ ሰውነት፣ ማንነት እሱ ከምንም በላይ ይበልጣል። 41 ዓመት ኖራለች ቅጠል ተሸክማ፣ 41 ዓመት ኖራለች ከህይወት ታግላ፣ 41 ዓመት ኖራለች ዋጋ ከፍላ ነው። ማንነት ግን ማንነት ነው። ሌላ የምጨምረው ነገር የምጨምረው ምንድን ነው? እሷም ከዛ በፊት ስሜት የላትም። በቃ እኔ በቃ ሚካኤል አለ እግዚአብሔር አለ እነሱ አላኖሩኝም ትላለች። እኛም ደግሞ ሁልጊዜም በቃ ይህንንም ሳፖርት የምናደርገው በቃ እስከዛሬ ኖረሻል፣ የእነሱ ብር ምንም አይሰራልሽም፣ በቃ ምንም እግዚአብሔር ላንቺ የበለጠውን ሊሰጥሽ ይችላል እና አይዞሽ ምናምን እያለን ይህን ከውጭ ሁሉ ገንዘብ ወንድም ይልክላታል። በቃ እንዴት ነው አለ አይደለም ምንም ነገር የጎደለባት ስልህ እንዴት ነው እንሞክራለን እሷን ለማለት ለመርዳት እና ይቅርብሽ ምናምን እና አሁንም የሞተ ጊዜ ብዙ ሰዎች በቃ እንደውም አንድ ዘመድ ነው
የእሷን ነገር እንዴት አረጋችሁላት ምናምን አለ። ምንድን ነው የእሷ ነገር አልኩት። አይ ለምን በላይነህን አናግራችሁ ምናምን እንግዲህ እሱን ነው ጥሩ ሰው ነው እና ያው እንደዚህ ያደርጋል ብሎ እና እሱን አነጋገራችሁ ምናምን እኛ አያገባንም እሷም አለች እኛ አያገባንም ሁሉም እነሱም እሷም ሁላም ለእኛ እኩል ናቸው እና እኛ አያገባንም ከተስማሙ ይስማሙ እነሱ እንጂ እኛ በዚህ ውስጥ መግባት አንፈልግም አልኩና መለስኳቸው እና ከዛ በኋላ ሰው በቃ በፍጹም ፋታ አይሰጣትም እና እየመጣች እከሌ እንዲያለኝ አንቺ በቃ እዚህ ቦታ ደርሰሻል ከዚህ ወዲያ ከእነሱ የምታገኙ ነገር የለም በፍጹም ማንነቴን ይንቁኛል በጣም ነው የሚገላምጡኝ እከሌ ገላመጠኝ እከሌ እኔን ለማየት ተጠየፈች ምናምን ትላለች እና በጣም በቃ ናኦኤል ጊዜን ታስቸግረኛለች እኔ ደግሞ በዚህ ጊዜ ሁሉ በፍጹም ይህን ነገር ጆሮ እንዳሰጭው በፍጹም ምንም አይሰራልሽም በቃ ታያቸው ዝጊያቸው ምናምን እላታለሁ አሁን በጣም ማክሲመም ሆነብኝ በቃ ሁልጊዜ ነው የምጨቀጭቀው የዲኤንኤ ውጤቱን ተመልሰን ይዘንላችሁ እንመጣለን የትም እንዳትሄዱ በያላችሁበት ሰላም